በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሙኑ ለመስከረም በዛልየት ኮኑ ሰማዕተ ቅዱስ አባዲር ወእዱ ኤራኢ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 28 በዚች ቀን ቅዱስ አባዲርና እህቱ ኤራኢ በሰማዕትነት አረፉ። ይህም ቅዱስ ለአንጾኪያ መንግስት የሰራዊት አለቃ ለሆነ ለፋሲለደስ የእህቱ ልጅ ነው። እርሱም በአባቱ መንግስት የሰራዊት አለቃ ነበር። በውስጡም የሚጸልይበት እልፍኝ አለው። ከሌሊቱም እኩሌታ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና እንዲህ አለው፣ የሰማዕትነት አክሊልን ትቀበል ዘንድ እህትህ ኤራኢን ይዘህ ወደ ግብፅ አገር ሂድ። ስለ ስጋችሁም እንዲያስብ ሳሙኤል የሚባለውን አንድ ሰው እኔ ያዛለሁ። ከዚህም በኋላ ሰላምታ ሰጥቶት በታላቅ ክብር ወደ ሰማይ አረገ። እንዲሁ ለእህቱ ኤራኢ ተገልጦላት እንዲህ አላት፣ የወንድምሽን ቃሉን ስሚው፣ ትእዛዙንም አትተላለፊ። ከእንቅልፏም ነቅታ እጅግ ተንቀጠቀጠች። ወደ ወንድሟም ሄዳ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንደተገለጠላትና እንደተናገራት አስረዳችሁ። እጅግም ደስ አላቸው። ክብር ይግባውና ጌታችን ክርስቶስም ስለ ስሙ ወደ ግብፅ አገር ሄደው ደማቸውን ያፈሱ ዘንድ በዚህ ምክር ተስማሙ። የቅዱስ አባዲር እናትም ይህን ነገር ባወቀች ጊዜ ልብሷን ቀዳ አለቀሰች። ከባሮቿም ጋር ወደ ቅዱስ አባዲር መጥታ በሰማዕትነት እንዳይሞት ታምለው ጀመር። እርሱም ስለ ሰማዕትነት ነገር ዲዮቅልጥያኖስን እንዳይናገረው ማለላት። በዚያንም ጊዜ ከልቅሶዋ ታግሳ ጸጥ አለች። ወደ ሌላ ቦታ ሄዶ በሰማዕትነት እንደሚሞት ግን አላሰበችም። ቅዱስ አባዲርም በየዕለቱ ሁሉ እንዲህ የሚያደርግ ሆነ። ልብሱንም ለውጦ ከቤቱ ይወጣል። በወህኒ ቤት ላሉ እስረኞችም ውሃ በመቅዳት ያጥባቸዋል። እስከሚነጋም እንዲህ ያደርግ ነበር። የሚጠብቀውንም እንዲህ ብሎ አዘዘው፣ ይህን ለማንም አትናገር። ይህንም ስራ ብትገልጥ እኔ ራስን በሰይፍ እቆርጣለሁ። ከዚህም በኋላ ቅዱስ አባዲር ተነሳ። እህቱን ኤራኢንም ይዞ ወደ ግብፅ አገር ሄዶ እስክንድርያ ደረሰ። ከወታደሮችም ያወቁት አሉ። አንተ የሰራዊት አለቃ ጌታችን አባዲር አይደለምን? አይደለም እንዴ አሉት። እርሱም ፈገግ ብሎ ብዙዎች እንዲህ ይሉኛል፣ እኔ ግን መስለው ይሆናል እንጂ እርሱን አይደለሁም አላቸው። ከዚያም ወደ ሌላ ቦታ ሄደ። በዚያም እንደ ቀድሞ እርሱ አባዲር እንደሆነ ተናገሩት። እርሱም አይደለሁም ይላቸው ነበር። ከዚህም በኋላ ከእስክንድርያ ከተማ ወጥቶ ወደ ታላቋ የምስር ከተማ ሄደ። በዚያም ከአባ በከረዙም ጋር ተገናኝተው ከእርሱ ቡራኬ ተቀበሉ። ከዚያም ወደ ስሙናይን ደርሰው ከዲያቆን ሳሙኤል ጋር ተገናኙ። በማግስቱም ወደ እንጽና ከተማ ሄዱ። በመኮንን አርያኖስ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስም ታመኑ። መኮንኑም ጽኑ ስቃይን ሊያሰቃያቸው ጀመረ። ቅዱስ አባዲርን በስቃይ ውስጥ ያጸናቸው ዘንድ ወደ እግዚአብሔር ለመነ። ያን ጊዜ ጌታችን የእርሱን ነፍስና የእህቱን ነፍስ ወደ ኢየሩሳሌም ሰማያዊት ወስዶ ሰማዕታት የሚኖሩበትን የብርሃን ቤታቸውን አሳያቸውና ከዚህም በኋላ ወደ ስጋቸው መለሳቸው። መኮንኑም ማሰቃየትን በሰለቸ ጊዜ ራሳቸውን በሰይፍ እንዲቆርጡ አዘዘ። ራሳቸውንም ከሚቆርጧቸው በፊት መኮንኑ አርያኖስ ቅዱስ አባዲርን እንዲህ አለው፣ አንተ ማን እንደሆንክ ስምህም ማን እንደሆነ አንተም ከወዴት እንደሆንክ ንገረኝ፣ ትነግረኝ ዘንድ በፈጣሪ አምልሃለሁ አለው። ቅዱስ አባዲርም በነገርኩ ጊዜ ራሳችንን እንዲቆርጡ ያዘዝከውን ትእዛዝ እንዳትለውጥ አንተም አልልኝ አለው። መኮንኑም አለለት። ያን ጊዜም የሰራዊት አለቃ እኔ አባዲር ነኝ አለው። መኮንኑ አርያኖስም እንዲህ ብሎ ጮኸ፣ ወዮልኝ ጌታዬ ሆይ በአንተ ፈንታ እኔ ልሙት ይገባኛል። ይህን ሁሉ ጽኑ ስቃይ እስካሰቃየሁ ድረስ አንተ ጌታዬ እንደሆንክ እንዴት አላስረዳኸኝም? ቅዱስ አባዲርም አንተም እንደኔ በሰማዕትነት ትሞት ዘንድ አለህና አትዘን፣ አሁንም በምስክርነታችን በፍጥነት ፈጽም ብሎ መለሰለት። በዚያም ጊዜ ራሳቸውን በሰይፍ ይቆርጡ ዘንድ አርያኖስ አዘዘና እርሱንና እህቱ ኤራኢን ቆረጧቸው። ያማሩ ልብሶችንም ዘርግተው ገነዟቸው። ዲያቆን ሳሙኤልም የመከራው ወራት እስከሚያልፍ ድረስ ወደ ቤት ወስዶ አኖራቸው። ከዚያም በኋላ ያማረች ቤተ ክርስቲያን ታነጸችላቸውና ስጋቸውን በውስጧ ኖሩ። ከእርሳቸውም ታላላቅ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማርን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ አባዲር መዋኢ ኃይለ ጸር ወምክረ ጸላኢ የሞይነ ኪዳንከ አባ ዘያስተፌስህ ልበ ሰማኢ ጸገወኒ ምጽዋተ በእደ እህትከ ኤራኢ ባኤለ ጸጋ ንዴቲ ርኢ ሰላም እብል ለዘሃበርክሙ ፈቃደ ማይበር አባዲር ለሰይፍ ከመትመጠው ክሳደ ዘህማም ወገድል ሀበት የልው አጸደ ወጽጊያት ነክሙ አዲኢደ እግዚአብሔር ይራይ እምሰማይ ወረደ። በዚችም ቀን የኬልቅዩ ልጅ ቅድስት ሶስና አረፈ። ዜናዋም እንዲህ ነው። ይህችን ቅድስት ሶስናን በባቢሎን የሚኖሩ ስሙ ኢዮአቄም የሚባል አንድ ሰው አገባት። እርሷ እጅግ መልከ መልካም የሆነች ፈጣሪ እግዚአብሔርን የምትፈራው ነበረች። እናትና አባቷም ደጋግ ነበሩ። ሙሴ የጻፋትን ኦሪት
አስተምረዋት ነበር። ባሏ ኢዮአቄም ግን እጅግ ባለጸጋ ነበር። በቤቱም አጠገብ የተክል ቦታ ነበረው። ከሁሉ እርሱ ይከብር ነበርና አይሁድ ወደ እርሱ ይመጡ ነበር። ኃጢአት ከባቢሎን አገር ሕዝብን እንጠብቃቸዋለን ከሚሉ ከግብዞች ወገኖች እንደወጣች እግዚአብሔር ስለ እነርሱ የተናገረባቸው ግብዞች የሆኑ ሁለት መምህራን በዚያች ወራት ታዩ። እነርሱም በኢዮአቄም ቤት የለመዱ የሚያገለግሉም ናቸው። የሚፈራረዱም ሁሉ ወደ እርሱ ይመጡ ነበር። ሕዝቡ ሁሉ ወደ ቤታቸው ከገቡ በኋላ ቀትር በሆነ ጊዜ ሶስና ወደ ባሏ ተክል ቦታ ገብታ በዚያ ትመላለስ ነበር። ገብታ በተመላለሰች ጊዜ እነዚያ መምህራን ሁልጊዜ ያዩት ነበርና ተመኟት። ልቡናቸውንም ለወጥ ሰማይንም እንዳያዩ ዓይኖቻቸውን ግልብ ጥብጥ አደረጉ። ሰማያዊ እግዚአብሔርን እንዳያስቡ እውነተኛ ሕግን አላሰቡ። ሁለቱም ሁሉ ወደዷት፣ ፈቃዳቸውን መናገር አፍረዋልና እርስ በርሳቸው በልቡናቸው ያለውን ነገር አልተነጋገሩም። ይደርሱባትም ዘንድ ይወዱ ነበር፣ ያገኟትም ዘንድ ሁልጊዜ ይጠብቋታል። አንዱም አንዱን የምሳ ጊዜ ነውና ወደ ቤታችን እንግባ አለው። የራሳቸውም ተለያይተው ሄዱ። ተመልሰውም በጎዳና አንድነት ተገናኙ። ሁለቱም ተያዩ። ያን ጊዜም ፍላጎታቸውን ተነጋገሩ። ብቻ ለብቻ እሷን የሚያገኙበትን ጊዜ ተቀጣጠሩ። ከዚህም በኋላ በቀን ሲጠብቋት ሶስና ሁልጊዜም ትገባ እንደነበር ከሁለቱ ደንገጥሮቿ ጋር ገባች። አልቧታልና በተክል ውስጥ ትታጠብ ዘንድ ወደደ። ተሰውረው ከሚጠብቋት ከሁለቱ ረበናት በቀር በዚያ ማን አልነበረም። ዘይትና ሽቱ አምጥተው ያጥቧት ዘንድ ልትታጠብ የተክሉንም ደጅ ይዘጉ ዘንድ ደንገጥሮቿን አዘዘቻቸው። እነርሱም እንዳዘዘቻቸው አደረጉ። የተክሉን ደጃፍ ዘግተው ያዘዘቻቸውን ያመጡ ዘንድ በስርጥ ጎዳና ወጡ። የተሰወሩ እነዚያን ረበናት ግን አላዩአቸውም። እነዚያ ደንገጥሮች ከወጡ በኋላ ሁለቱ ረበናት ተነስተው ወደ እርሷ ሮጡ። እነሆ የተክሉ ደጃፍ ተዘግቷል፣ የሚያየን የለምና እንደርስብሽ ዘንድ እንወዳለንና እሺ በይን አሏት። ይህ ካልሆነ ከአንቺ ጋር ሰውን እንዳገኘን ተናግረን እናጣላሻለን። ስለዚህም ደንገጥሮችሽን ከአንቺ አስወጥተሽ ሰደድሽ። ሶስናም አለቀሰች፣ በሁሉም ፈጽሞ ተጨነቀች። ባደርገው እሞታለሁ፣ ባላደርገውም አልድንም፣ ከእጃቸው ማምለጥንም አልችልም። በእግዚአብሔር ፊት ከመበደል ኃጢአት ሳልሰራ በእጃችሁ መውደቅ ይሻለኛል አለች። ሶስና ቃሏን አሰምታ ጮኸች። እነዚያ ረበናት ከእርሷ ጋር ጮኹ። አንዱ ሩጦ ሄዶ የተክሉን ደጃፍ ከፈተ። በቤቷም ያሉ በተክል መካከል ጩኸትን ሰምተው ወጡ። ምን እንደሆነ ያዩ ዘንድ በስርጥ ጎዳናም ሮጡ። እነዚህ ሁለቱ ረበናት ይህንን ነገር በተናገሩ ጊዜ በሶስና ላይ እንዲህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና ዘመዶቿና አሽከሮቿ እጅግ አፈሩ። በማግስቱም ሕዝቡ በባሏ በኢዮአቄም ዘንድ ተሰበሰቡ። እነዚያም ሁለቱ ረበናት ሶስናን ያስገድሏት ዘንድ ከአመፀኛ ልባቸው ጋር መጡ። በሕዝቡ ሁሉ ፊት ያመጧት ዘንድ ወደ ኢዮአቄም ሚስት ወደ ሶስና ላኩ ብለው አዘዙ። ወደ እርሷም ላኩባት። እርሷም ከእናት ከአባቷ ከወገኖቿ ከዘመዶቿ ከሚያውቋት ሁሉ ጋር መጣች። ሶስና ግን እጅግ ደመግቡ ነበረች፣ መልኳም ያማረ ነው። አመፀኞች የሆኑ እነዚያ ሁለቱ ረበናት መልኳን ለመጥገብ ይገልጧት ዘንድ አዘዙና ገለጧት። አባቷ፣ እናቷ፣ ቤተሰቦቿ የሚያውቋትም ሁሉ አለቀሱላት። እነዚያም ሁለቱ መምህራን በሕዝቡ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። እርሷ ግን ልቦናዋ በእግዚአብሔር ታምኗልና እያለቀሰች ወደ ሰማይ ተመለከተች። እነዚያም ረበናት ብቻችንን በተክል ውስጥ ስንመላለስ እርሷ ከሁለቱ ደንገጥሮቿ ጋር ገባች። ደንገጥሮቿንም ልካቸዋለችና የተክሉን ደጃፍ ዘግተው ሄዱ። ከዚያም በኋላ አንድ ጎልማሳ ከተሰወረበት መጥቶ አብሯት ተኛ። እኛ ግን በዚያ ተክል ዳርቻ ሆነን ኃጢአታቸውን አየን። ወደ እነርሱም ሮጥን፣ አንድነት ተኝተው አገኘናቸው። እኛም እርሱን መያዝ ተሳነን፣ እርሱ በርትቶብናልና አመለጠን። የተክሉንም ደጃፍ ከፍቶ ወጣ። እርሷን ግን ይዘን ሰውየው ማን እንደሆነ ጠየቅናት፣ ግን አልነገረችንም። ለዚህም ነገር ምስክሩ እኛ ነን አሉ። የሕዝቡ መምህራንና መኳንንትም ነበሩና በአደባባይ የተሰበሰቡ ሰዎች ነገራቸውን አመኑላቸው። ትሙት በቃ ብለውም ፈረዱባት። ሶስናም ቃሏን አሰምታ ጮኸች። ስለ ዘላለምም ጸንተ የምትኖር የተሰወረውን የምታውቅ የሚደረገውን ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንደ ጣሉኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ባደረጉብኝ ገንዘብ የሰራሁት ኃጢአት ሳይኖር እነሆ ሞታለሁ አለች። እግዚአብሔርም ቃሏን ሰማ። ይገድሏት ዘንድ ሲወስዷት እግዚአብሔር ስሙ ዳንኤል በሚባል ልጅ ላይ ልቡናን አነሳሳ። እኔ ከዚች ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም ሁሉ ወደ እርሱ ተመልሰው አንተ
የምታናግረው ይህ ነገር ምንድን ነው አሉ። ዳንኤልን በመካከላቸው ቆሞ አላወቆች የምትሆኑ እናንተ የእስራኤል ልጆች ሳትመረምሩና ነገሩን ሳትረዱ በእስራኤል ልጅ ላይ እንዲህ አድርጋችሁ እንደዚህ ያለ ፍርድን ትፈርዳላችሁን? አለ። እነዚህ መምህራን በሐሰት አጣልተዋታልና ወደ አደባባይ ተመለሱ አላቸው። ሕዝቡም ሁሉ እየሮጡ ወደ አደባባይ ተመለሱ። አለቆችም ዳንኤልን እግዚአብሔር አንተን አልቆሃልና በመካከላችን ተቀምጠ ተናገር አሉት። ዳንኤልም እየራሳቸው አራርቃቸው አቁሟቸው እኔም ልመርምራቸው አላቸውና አንዱን አራርቀው አቆሟቸው። ዳንኤልም ከእርሳቸው አንዱን ጠርቶ ከዚያ ሰው ጋር በምን እንጨት ስር ሲነጋገሩ አየሃት አለው። በኮክ እንጨት ስር ሲነጋገሩ አየዋቸው አለ። እርሱንም አርቆ ሁለተኛውን ሲነጋገሩ ያየህበት እንጨት ምንድን ነው አለው። ሮማን ከሚባል እንጨት ስር ነው አለ። ሕዝቡም ሁሉ ቃላቸውን አሰምተው በመጮህ ያመነችበት ሶስናን ያዳናት እግዚአብሔርን አመሰገኑት። ከቃላቸው የተነሳ ዳንኤል አስነቅፏቸዋልና ምስክርነታቸውንም ሐሰት አድርጎባቸዋልና በእነዚያ በሁለቱ መምህራን ላይ በጠላትነት ተነስተው ገደሏቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ። ሰላም ለሶስና ዘተአገሰት ምንዳቤ ከመ አቱ አይተቱ እምገጸ ወምላዕለ ለርሳ ግልባቤ ሰበፈተው ምስሊያ ረበናት አይሁድ ሩካቤ ወዲቅ ይሴኒ ይህይሰኒ ወኢ ገቢር ሶቤ ለአምላኪ ማአብስ ትቤ። በዚችም ዕለት የሰማዕታት ኤራኒ የጳውሎስና የሐና የመነኮስ ሉቃስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለክሙ ምሉአነ ጽጌ ልምሉም ዘኢያብሶ ሀሩር ሀገይ የጋየ ዓለም ገዳም አብርሃም ይስሐቅ ወያዕቆብ ክቡራነ ስም እለ ጾርክሙ ብርሃነ እንዘ ጽልመተ ዓለም ከመማይቶተ ይጸውር ተቋም አፉ ዘይጸውም እምነገረ በክ ወዘርቅ ወምን አልባስ ቀጠን ታባለ ስጋው ሩቅ ኪሮስ ሩይ ዘተክለ ሃይማኖት አጽ በዕለተ ረብቱ ለዝንቱ ጻድቅ ዘተዘብጠ ሎቱ ከበሮ ዘወርቅ። ሰላም ለእንቆ ማርያም ወለ እስጢፋኖስ ወልዱ ለበኩናት ተረግዙ ወለ በመጥባይ ተተሃርዱ በቅድመ አረሚ ርኩሳን ተበስመ ክርስቶስ አግሃዱ በክህወተ ደሞሙ ተማይጸንኩ ከመላይሌ ያውርዱ ጸጋ ጽድቆሙ ብዙሃ መስፈርት ዘያዱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 29 በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለልደትከ ለልደተ ጽጌ አምሳሉ እንበለነቅ አማይ ይስተይ ወጠለ ሰማይ ዘላይሉ ኢየሱስ ክርስቶስ አምላክን ሀዜ ኩሉ መልአ ምድረ ለልደትከ ሰላሙ ወሳይሉ እስከ አንበሳ ወላይ ምውረ ወአሉ። በዚችም ቀን የመለኮትን ነገር የሚናገር የወንጌላዊ ዮሐንስ መታሰቢያው ነው። በጸሎቱም የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ። በዚችም ቀን ከቅድስት አርሴማና ከምኔቷ ከአጋግታ ጋር ደናግል በሰማዕትነት አረፉ። ዛቅረብኩ ማይሌተ ዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ አነብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃኑ መላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎ ዘይደርስ ወለዛ አንበቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ